ሰውየው ቀላል ሰው አልነበሩም። በተባበሩት መንግስታት ጠቅላላ ጉባኤ ላይ ይህ ህግ የማያከብር ድርጅት ለኔ ህግ አያስተምረኝም ብለው የመንግስታቱን ቻርተር ቀዳደው የጣሉ ናቸው። የዓለም መሪዎችን ስለ ማርቲን ሉተር ኪንግ ግድያና ስለ ጆን ኤፍ ኬኔዲ ግድያ የተቀነባበረ ሴራም እንደሆነ ያፋጠጡ መሪ ናቸው። የጸጥታው ምክር ቤት ራሱ የአሸባሪዎች ስብስብ መሆኑን የተናገሩት እኚህ ደፋርና ጀግና መሪ ናቸው። ደፋሩ ሰው ሙአመር ሙሐመድ አቡ ሚኒያር ጋዳፊ። ሰላም ጤና ይስጥልኝ ውድና የተከበራችሁ የእንቆጳ ሚዲያ ቤተሰቦች፣ ዛሬ ወደ እናንተ በፌ ይዘን የመጣ ነው መላ ሊቢያውያን የሚቆጩበትና በምዕራባውያን የተቀነባበረ ሴራ ከስልጣን እንዲወገድና ህይወቱንም አስፓልት ላይ አስከሬኑ እየተጎተተ እንዳልፍ ስለተደረገው ሙሐመድ ጋዳፊ ይሆናል። እናንተም እስከ መጨረሻው ድረስ ይህን ቪዲዮ በመመልከት ላይክ እና ሼር በማድረግ እንደዚሁም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንደሆኑ እየጋበዝን እንካችሁ እንላችኋለን። አብራችሁን ቆዩ። የአፍሪካ ህብረት ማንም ሊያስተባብለው በማይችል ሁኔታ ከፍተኛ የሆነ የሙአመር ሙሐመድ አቡ ሚኒያር አልጋዳፊ ውለታ አለበት። ለበርካታ ዓመታት የአፍሪካ ህብረት ረጅሙ የጋዳፊ የገንዘብ ቦርሳ በሰፊው ተከፍቶለት የኖረ ድርጅት ነው። ጋዳፊ ለህብረቱ በየዓመቱ ከ40 ሚሊዮን ዶላር በላይ እያዋጡ 1/3 የሚሆነውን የአፍሪካ ሀገራት የበጀት መዋጮ ድርሻ ይሸፍኑ ነበር። ፕሬዝዳንቱ በምዕራባውያን ጥርስ ውስጥ ገብቶ የነበረው የአፍሪካን አንድነትና ህብረት የበለጠ ለማጠንከር በመነሳት እንደሆነ በርካቶች ይስማማሉ። አረ ለመሆኑ ጋዳፊ ማን ነበሩ ካላችሁኝም በአፍሪካ የመሪዎች ታሪክ ውስጥ ስማቸው ሳይጠቀስ አያልፍም። በመድረኮች ላይ ቆመው ሲያወሩ ሰውን የመሳብ አቅም የነበራቸው ኮስታራ፣ ቆራጥና ደፋር መሪም ናቸው። የሊቢያ አባት፣ የፓን አፍሪካኒዝም አቀንቃኝም ናቸው። ኮሎኔል ሙአመር አልጋዳፊ። ሰውየው ቀላል ሰው አልነበሩም። በተባበሩት መንግስታት ጠቅላላ ጉባኤ ላይም ይህ ህግ የማያከብር ድርጅት ለኔ ህግ አያስተምረኝም ብለው የመንግስታቱን ቻርተር ቀዳደው የጣሉ መሪ ናቸው። የዓለም መሪዎችን ስለ ማርቲን ሉተር ኪንግ ግድያና ስለ ጆን ኤፍ ኬኔዲ ግድያ የተቀነባበረ ሴራ እንደሆነ ያፋጠጡም ናቸው። የጸጥታው ምክር ቤት ራሱ የአሸባሪዎች ስብስብ መሆኑን የተናገሩ ደፋር መሪ ነበሩ። የውጭ ግንኙነታቸውን የግብፁን ጋማን አብዱል ናስር የፓን አረቢያኒዝም ፍልስፍናን በመከተል የጀመሩት ጋዳፊ አረቦችን በአንድ መንግስት ስር ለማስተዳደር ሌት ተቀን ደክመዋል። በእርግጠኝነት ለመናገር ጋዳፊ መልአክ አልነበሩም። ነገር ግን በምዕራባውያን ተይዘው የነበሩ የሊቢያ ነዳጅ ተቋማትን ለመንግስታቸው ገቢ በማድረግ ሊቢያውያንን ተጠቃሚ ያደረጉና የዜጎችን ኑሮ ማሻሻል ያስቻሉ ናቸው። ለዚህም መላው ሊቢያውያን ምስክር ይሆናሉ። ከጥቂት ዓመታት በፊት ማንኛውም የሊቢያ ዜጋ ወደ ፓሪስ፣ ለንደን፣ ኒውዮርክ ወይም ለኑሮ ውድ ወደ ሆነችው ሞስኮ የሚሄደው በስደተኝነት ሳይሆን በትልልቅ ሞሎች ተገኝቶ ሾፕ ለማድረግ ነበር። በ1951 እንደ ኤሮፓያን አቆጣጠር ሊቢያ ከዋናዎቹ የአፍሪካ ድሃ ሀገራት ተርታ የምትመደብ ምስኪን ሀገር ነበረች። ይችን ሀገር አንድ ሙአመር ጋዳፊ የተባለ ባለ ራዕይ መሪ ከስር መሰረቷ ለውጦ ታሪኳን ገለበጠው። ወደ ስልጣን እንደመጣ የጦር ሰፈራቸውን ነጥቆ ከሀገራቸው ባባረራቸው በአሜሪካን፣ ፈረንሳይና እንግሊዝ የሚዘወሩት የምዕራባውያኑ ሚዲያዎች በሙአመር ጋዳፊ ላይ በጠለፉለት የአምባገነንነት ስያሜ ዓለም የሚያውቀው ጋዳፊ ድሃ ህዝቡን ከድህነት ማጥ ውስጥ ስቦ በቅንጦት ማኖር ቻለ። እናም በዚህ መሪ ያገዛዝ ዘመን ከእንግዲህ በሊቢያ ምድር እንኳን ሊሆኑ ሊታሰቡ የማይችሉ ነገሮች ለዜጋው ይደረጉ ነበር። ከነዚህ ውስጥ ጥቂቶቹን ብንጠቅስ አሁን በየደቂቃው የሊቢያ ዜጎች እየሞቱበት ያለውን መሬት ለማረስ የፈለገ አንድ የሊቢያ ዜጋ ማድረግ ያለበት እጅና እግሩን ብቻ ይዞ ጉዳዩ ወደሚመለከተው የግብርና ቢሮ መሄድ ብቻ ነው። ከዚያ ምን ያህል መሬት ማልማት እንደሚፈልግ ተጠይቆ ለእርሻ የሚሆን ለም መሬት፣ የሚኖርበት ቤት፣ ለእርሻ ስራ የሚያገለግሉ ሙሉ መሳሪያዎች ያለ አንዳች ክፍያ ይሰጠው ነበር።
አሁን ደግሞ ሊቢያውያን በዚህ መሬት ላይ በየደቂቃው ይገዳደላሉ። እንዲህ እንደዛሬው ለሊቢያውያን መኪና ቅንጦት ከመሆኑ በፊት አንድ ዜጋ የፈለገውን አይነት መኪና መንዳት ከፈለገ የመኪናው ዋጋ ግማሹ የሚሸፈንለት በሀገሪቱ መንግስት ነበር። እድሜ በጥላቻ ላበዱ ጭፍን ተቃዋሚዎች ዛሬ በሊቢያ አዲስ ጫማን ብርቅ ነው። ዛሬ አንዲት የሊቢያ እናት የምታስበው በየጎሳ አለቆች በየደቂቃው በሚተኮስ አዳፍኔ ከነ ልጇ ሳትሞት በሰላም ከራስ ቤት እንድትወጣ ነው የምትመኘው። ምክንያቱም ከወለደችበት ሆስፒታል በአበባ ጉንጉን ተቀብሎ ስለወለደች ብቻ $5000 የሚሸልማት የጋዳፊ መንግስት የለም። ዛሬ ለሊቢያውያን ሕክምና የሚሰጡ ሆስፒታሎች ወደ መሳሪያ መጋዘንነትና ወደ ጦር ካምፕነት ተቀይረው ሊቢያውያን የሚታከሙበት ቦታ ከማጣታቸው በፊት አንድ የሊቢያ ዜጋ ከታመመ ከአረቡ ዓለምና ከአፍሪካ ተወዳዳሪ በሌለው የሊቢያ ሆስፒታሎች ታክሞ ጤንነቱ ሊመለስ ካልቻለ መንግስት ሙሉ ወጪውን ሸፍኖ በውጭ ሀገራት ከሚያሳክመው ሲሆን በሕክምና ላይ ባለበት ወቅትም በወር $2300 እና አንዳንድ ቦታዎች በሚንቀሳቀስበት መኪና ይመደብለት ነበር። በሊቢያ ሚዲያዎች መንግስት ምን ያህል ነዳጅ ወደ ዓለም ገበያ እንዳቀረበ ሲዘገብ ሁሉም ዜጋ ካልኩሌተር አውጥቶ ወደ አካውንቱ ምን ያህል ብር እንደሚገባለት ከመንግስት ጋር ይተሳሰባል። ምክንያቱም የሊቢያ መንግስት ለውጭ ገበያ ከሚያቀርበው እያንዳንዱ በርሜል ነዳጅ ሽያጭ ከሚገኘው ገቢ ላይ በእያንዳንዱ የሊቢያ ዜጋ የባንክ አካውንት ውስጥ በየጊዜው ይገባለት ነበር። ጋዳፊ በዓለማችን ግዙፍ የሆነውን የመስኖ ፕሮጀክት ቀርጾ ተግባራዊም አድርጎ ነበር። ይህ ሰው ሰራሽ ወንዝ በሀገሪቱ በረሃማ አካባቢዎች የሚገኙ ዜጎች እንዲጠቀሙበት የታለመለት ሲሆን ስሙም ዘግሬት ማን ሜድ ሪቨር የተሰኘ የጀመሩ ጀግና ናቸው። በነገራችን ላይ በዓለማችን ምንም አይነት ብድር ያልነበረባት ሀገር የነበረች ሲሆን ለክፉ ቀን ብላ በብሔራዊ ባንክ $150 ቢሊዮን አስቀምጣም ነበር። የጋዳፊ አመጣጥ ለምዕራባውያን ያደረው በንጉስ እንድሪስ በምትመራው ወቅት ሊቢያን በችጋር እየተቆሉ እድሪስን አምባገነን ያለው አልነበረም። የሊቢያ የነዳጅ ሀብትና ከዚህ ሀብቷ የምታገኘው ገቢ የዜጎቿ ነው ያሉት ጋዳፊ ግን በተዘዋዋሪ ቅኝ አልገዛም አለና ዓለም በአንድ ቃል ብዙ አሉት፣ ተረባርበውም ጣሉት። ከሁሉም የሚገርመው ደግሞ አፍሪካውያንን ያለ በላይ ጠባቂ ታላቅ እንደሆኑ ብዙ መድከማቸው ነው። ዩናይትድ ስቴትስ ኦፍ አፍሪካ የተባለ አንድ ሀገር ለመመስረት የጀመሩት ትልቅ ህልም በምዕራባውያን ጥርስ ያስገባቸው ጋዳፊ አፍሪካውያን እስከ መቼ ለስልክ፣ ለኢንተርኔት፣ ለቴሌቪዥን የነጮችን ሳተላይት ይጠቀማሉ በሚል ሳተላይት አምጥቀው በተለያዩ የአፍሪካ ሀገራት በርካሽ ዋጋ የቴሌኮም አገልግሎትም ጀምረው ነበር። በተለያዩ የአፍሪካ ሀገራት ሆቴሎችን፣ ተቋማትን፣ የአፍሪካ የነዳጅ ባንክንም ለማቋቋም ሞክረዋል። ማሊ፣ ቻድና ሱዳን ላይ በግብርናው ዘርፍ ያደረጉት እንዲሁም አፍሪካ ላይ እንደ አንድ ህዝብ አንድ የመገበያያ ገንዘብ እንዲኖር እየሞከሩም ነበሩ። መሐመድ ጋዳፊ ከመሞቱ በፊት የአፍሪካ ህብረት የመሪዎች ጉባኤ የሆነውን ለሱ የመጨረሻ ስብሰባ የሆነውን ስብሰባ አልታደምም፣ አልሰበሰብም ነበር ያለው። ለምን እሰበሰባለሁ? ሄጄ ምንም ነገር ወደ ተግባር መለወጥ የማይችሉ ምዕራባውያንንና አሜሪካን ሳይጠይቅ ሚስት ማግባት አልችልም የሚል ስነ ልቦና ያለው የአፍሪካ መሪዎች ጋር አልሰበሰብም። ስለ ምዕራባውያን ማንነት፣ ስለ አሜሪካ ማንኛውም ነገር ሲነገሩ የሚያማቸው መሪዎች ናቸው አፍሪካ ህብረት ላይ የሚሰበሰቡት። ስለዚህ አውቃቸዋለሁ። 32 ዓመታት የጋራ ጥምር ጦር እንገንባ፣ ኒኩሌር በጋራ እናምርት፣ የጋራ መገበያ ገንዘብ እንፍጠር፣ የጋራ መግባቢያ ቋንቋ መርጠን እናድርግ፣ ምዕራባውያንን በዚህ እንታገላቸው ስትላቸው እጃቸውን አገጫቸው ላይ አድርገው ከማየት ውጭ ልመናን እንደሙያ ወርሰው የሚኖሩ መሪዎች ጋር አልሰበሰብም። ለሰላምታም ከሆነ የሁሉም ሀገር መሪዎች ስልክ አለኝ፣ ደውዬ ሰላምታዬን መጠየቅ እችላለሁ ነበር ያለው። ጋዳፊ በዛ በጨለማ ዘመን የምዕራባውያን ማንነት ተረድቶ በየመድረኩ ፊት ለፊት የተናገረ በኋላ ጥርስ ተነክሶበት በኔቶ ጥምር ጦር የተገደለ ምርጥ የአፍሪካ መሪ ነበር። አፍሪካን በዝብዞና አቆርቁዞ የመክበር አጀንዳ የሚታገል ደፋር ሰው አፍሪካ አታለች። እውነቱን ለመናገር በእርግጥ አሁን ባለው ተጨባጭ ሁኔታ
የአፍሪካ ህብረት ጋዳፊን በመሪነት መልሶ ሊያገኛቸው የሚችልበት እድል ያለው አይመስልም። ለማንኛውም ጋዳፊ ከብዙ በጥቂቱ እኚህ ነበሩ። ውድና የተከበራችሁ የእንቆጳ ሚዲያ ቤተሰቦች ለዛሬ የነበረን መረጃ ይህንን ይመስላል። እስከ መጨረሻው ድረስ አብራችሁን ስለቆያችሁ እጅጉን እያመሰገን ቻናሉን ላይክ እና ሼር ማድረጋችሁ እንዳይዘነጋ እያልን ተሰናበትን። በቀጣይ በሌላ እንገናኛለን። ቸር ቆዩን።